የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ካስተላለፉት ውሳኔዎች መካከል ጠንካራና ዓለም አቀፍ ተጽዕኖአቸው ከፍተኛ ከሆኑት ውስጥ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ወይም ዩኤስኤአይዲ ተጠቃሽ ነው። በመሆኑ በቢሊዮን ዶላሮች የሚገመት እርዳታ እንዲቋረጥ ወይም እንዲቀንስ በመደረጉ በዓለም ላይ በሚሊዮኖች የሚቆጠሩ ሰዎች ሕይወት አደጋ ላይ ወድቋል። የተከሰተውን ደረጃ በደረጃ እንመልከት። ዩኤስኤአይዲ በአሜሪካ መንግስት የገንዘብ ድጋፍ የሚደረግለት ራሱን የቻለ የፌዴራል መንግስት ኤጀንሲ ሲሆን በ1961 በፕሬዚዳንት ጆን ኤፍ ኬኔዲ የተቋቋመ ነው። የተቋቋሙ በርካታ የውጭ እርዳታ ድርጅቶችን እና ፕሮግራሞችን በአንድ ኤጀንሲ ጥላ ስር ለማዋሃድ ሲሆን በተለያዩ መንገዶች በአጠቃላይ አሜሪካ በዓመት ወደ 72 ቢሊዮን ዶላር ለምግብ፣ ለመድኃኒት፣ ለንጹህ ውሃ፣ ለዲሞክራሲ ግንባታ ለመሳሰሉት ፕሮጀክቶች የእርዳታ ድጋፍ ታደርጋለች። እንደ ኤሮፓውያን አቆጣጠር በ2023 42% የዓለም አቀፍ የሰብአዊ እርዳታን በመለገሷ ከፍተኛ ለጋሽ ሀገር አድርጓታል። ዩኤስኤአይዲ በ2003 በፕሬዚዳንት ጆርጅ ደብሊው ቡሽ በተመሰረተው ለኤችአይቪ ኤድስ እንክብካቤ ሕክምናና መከላከያ አገልግሎት በፕሬዚዳንቱ የድንገተኛ አደጋ እቅድ ወይም ፔፋር ውስጥ ቁልፍ የማስፈጸሚያ አጋር ነበር። ኤጀንሲው በኮቪድ-19 ወረርሽኝም ክትባቶችን በማሰራጨት ሰብአዊ እርዳታ በመስጠትና የጤና ባለሙያዎችን በመደገፍ ረድቷል። ዩኤስኤአይዲ አሜሪካ 3Ds አፕሮች ለምትለው ዓለም አቀፍ ግንኙነት ማለትም ዲፕሎማሲ፣ ዴቨሎፕመንት እና ዲፌንስ ምሰሶ ሲሆን አብዛኛውን የአሜሪካን የልማትና የሰብአዊ እርዳታ በውጭ ሀገራት ይተገብራል። እንደ ኤሮፓውያን አቆጣጠር በ2023 ኤጀንሲ ወደ 44 ቢሊዮን ዶላር የሚጠጋ ገንዘብ ለ160 ሀገራት ሰጥቷል። ከእርዳታው ውስጥ ወደ 2/3 የሚጠጋው በአውሮፓ፣ በዩሮ ኤዥያ እና ከሳህራ በታች ባሉ የአፍሪካ ሀገሮች ውስጥ ያተኮረ ነበር። 37 በመቶ የሚሆነውን የገንዘብ ድጋፍ በማግኘት ዩክሬን ቀዳሚ ስፍራ ስትይዝ፣ ሌሎች ተጠቃሽ ከሚባሉ ሀገራት መካከል አፍጋኒስታን፣ ኢትዮጵያ እና ዮርዳኖስ ይገኙበታል። ምንም እንኳን ጥረቶቹ በመጨረሻ በኮንግረሱ ውድቅ ቢደረጉም ፕሬዚዳንት ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው የዩኤስኤአይዲ የገንዘብ ድጋፍን በ1/3 ያህል ለመቀነስ ሞክረው ነበር። ነገር ግን እንደ ኤሮፓውያን አቆጣጠር ጃንዋሪ 20 2025 እንደገና ስልጣን ከያዙ በኋላ የአሜሪካ የውጭ እርዳታ ተቋማት ለ90 ቀናት እንዲቆሙ አደረጉ። ለዚህም ከተሰጡት ምክንያቶች አንዱ ዩኤስኤአይዲ በመጀመሪያ ከአሜሪካ ፈርስት እቅዳቸው ጋር የሚስማማ መሆኑን ለማረጋገጥ ነው ተብሏል። በየካቲት ወር መጀመሪያ ላይ ነገሮች የበለጠ ተመሰቃቀሉ። የዩኤስኤአይዲ ድረገጽ ተቋረጠ፣ የእርዳታ ቡድኖች ክፍያ ቆመ፣ እንዲሁም በዓለም ዙሪያ ያሉ ሰራተኞች ሁሉንም ስራ እንዲያቋርጡ ተደረገ። ዩኤስኤአይዲ ከዚህ ቀደም ከ10,000 በላይ ሰራተኞችን ቀጥሮ ያሰራ ነበረ ቢሆንም በየካቲት ወር መጨረሻ 1600 ሰዎች ከስራ ሲቀነሱ 4200 እረፍት እንዲወጡ ተደረገ። ብዙዎች ወደ ስራ መመለስ እንደማይችሉ ነው የሚነገረው። ምንጮች ለሮይተርስ የዜና ወኪል እንደተናገሩት የትራምፕ አስተዳደር ሰራተኞቹን ከ300 በታች ለመቀነስ ተስፋ አድርጓል። በፕሬዚዳንት ዶናልድ ትራምፕ የተቋቋመው እና በዓለማችን ቁጥር 1 ቢሊዮነር ኤለን መስክ የሚመራው ዲፓርትመንት ኦፍ ገቨርንመንት ኤፊሽንሲ ወይም ዶጅ የአሜሪካ መንግስት ስራዎችንና ሌሎች ወጪዎችን፣ ቴክኖሎጂን እና ሶፍትዌሮችን በማዘመን የመቀነስ ኃላፊነት ተሰጥቶታል። የዶጅ ተልእኮ የፌዴራል የሰው ኃይልን በእጅጉ ለመቀነስ፣ የግብር ከፋዮች ገንዘብ ከብክነት ለማዳን እና ወደ 36 ትሪሊዮን ዶላር የሚሆነውን የአሜሪካን ብሔራዊ ዕዳ መቀነስ እንደሆነ ኢሎን መስክ ይናገራል። የቋሚ የሰው ኃይል መጠን በአሁኑ ጊዜ ከ2 ሚሊዮን በላይ ሲገመት ከከፍተኛ ጭማሪዎች አንዱ የሆነው በ2023 ሲሆን ይህም በከፊል የባይደን አስተዳደር በመሰረተ ልማት ፕሮጀክቶች ላይ ባደረገው ከፍተኛ ኢንቨስትመንት ነው። ማርች 10 2025 የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እንዳሉት ለ6 ሳምንታት በተደረገው ግምገማ መሰረት 83% የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ ፕሮግራሞች መሰረዛቸውን የተናገሩ ሲሆን የትኞቹ ፕሮግራሞች እንደተሰረዙና የትኞቹ እንዲቀጥሉ እንደሚፈቀድ በትክክል አልገለጹም። ከዩኤስኤአይዲ 6200 ፕሮግራሞች ውስጥ 5200 ያህሉ ተሰርዘዋል ብለዋል። አሁን የተሰረዙት 5200 ኮንትራቶች በ10 ቢሊዮን ዶላሮች የሚቆጠር ገንዘብ በማይጠቅሙና በአንዳንድ ሁኔታዎችም የአሜሪካን ዋና ብሔራዊ ጥቅሞች በሚጎዱ ተግባራት እንደባከኑ በማህበራዊ ሚዲያ መድረክ ኤክስ ላይ ገልጸዋል። የተረፉት 1000 ፕሮግራሞች ወይም ወደ 17% የሚሆኑት አሁን በስቴት ዲፓርትመንት ስር እንደሚተዳደሩና በኮንግረሱ ግብዓት የተሻለ ውጤት እንደሚያመጡ ተናግረዋል። ይህን ታሪካዊ ለውጥ ለማምጣት በጣም ረጅም ጊዜ የሰሩትን ታታሪ የዶጅ ሰራተኞችንም አመስግነዋል። የዲሞክራቲክ ሕግ አውጪዎችና ሌሎች በኮንግረስ የገንዘብ ድጋፍ የሚደረግላቸው ፕሮግራሞችን
መዘጋት ብዙዎች ህገወጥ ሲሉ ይጠሩታል። በተጨማሪ እንዲህ አይነቱ እርምጃ የኮንግረሱን ይሁንታ ይጠይቃል ሲሉ አቤቱታቸውን አሰምተዋል። በመቶዎች የሚቆጠሩ ዲፕሎማቶች ሴናተር በርኒ ሳንደርስ እና የቀድሞ የዩኤስኤአይዲ ኃላፊ አንድሪው ናቾስ የዩኤስኤአይዲ ውድቀት የአሜሪካን ዓለም አቀፋዊ ዝና ሊያዳክም ይችላል፣ አነስተኛ እርዳታ ማለት አነስተኛ ተጽዕኖ ነው በማለት የተቃወሙ ሲሆን ይህ የአሜሪካ አጋሮችን የሚጎዳ እንደ ቻይና እና ሩሲያ ያሉ የአሜሪካ ተቀናቃኞችን ደግሞ አሜሪካ የነበራትን ዓለም አቀፍ ተጽዕኖ እንዲረክቡ ያስችላቸዋል ሲሉ ተናግረዋል። የረድኤት ቡድኖችና ሌሎች የዩኤስኤአይዲ አጋሮች በአሜሪካና በውጭ የሚገኙ በ10 ሺዎች የሚቆጠሩ ሰራተኞቻቸውን ከስራ አሰናብተዋል። ውሳኔው በኢትዮጵያ ላይ የሚኖረውን ተጽዕኖ በተመለከተ በቀጣይ እንዲቀርብ ከፈለጉ አስተያየቶችን ይስጡ። ላይክ፣ ሼር ያድርጉ።